በአይስላንድ ገጠር ላይ አንዲት በግ ሰው መሳይ ግልገል ስለወለደች ሚስት ባልዋን ጠርጥረዋለች። እሺ ሰዎች የምንሰራው ስራ ከተመቻችሁ ቻናላችንን ሰብስክራይብ፣ ይህንን ቪዲዮ ደግሞ ላይክ በማድረግ ይጀምሩ። ማሪያናና ኢንግቫር በአይስላንድ ሩቅ በሆነ የመንጋ እርባታና እርሻ ቦታ ላይ ይኖራሉ። ሕይወታቸው በዕለት ተዕለት ስራ የተሞላና ከውጭው ዓለም የራቀ ነው። ባልና ሚስቱ የራሳቸው ልጅ በሞት ያጡ ሲሆን ይህም በትዳራቸው ላይ ከባድ ሸክም ሆነዋል። ዝምታውና ብቸኝነቱ ቤታቸውን ሞልቶታል። የገና በዓል አካባቢ ታዲያ በአንዱ በጎች እርባታ ስፍራ ያልተለመደ ነገር ይፈጠራል። የሰው አካል ያለው አውራ በግ በጎች በተሞሉበት በረት ውስጥ በሌሊት በመግባቱ ሌሎች በጎች ይህንን ፍጥረት ሲያዩ አውሬ ያዩ ይመስል በድንጋጤ ለመሸሽ ይሞክራሉ። ነገር ግን መውጫው ስለተዘጋ ለመውጣት አልቻሉም ነበር። ከ3 ሰዓታት በኋላ አንዲት በግ ከግቢው ወጥታ መሬት ላይ ትተኛለች። የሰው አካል ያለው አውራ በጉ ደግሞ በጎቹ እያዩት ቀስ በቀስ ከዓይናቸው ይሰወራል። ከ5 ወራት በኋላ ቀሪዎቹ በጎች አንድ በአንድ መውለድ ይጀምራሉ። ይህ ደግሞ ገበሬውና ሚስቱ ሊያገኙት በሚችሉት ገንዘብ ምክንያት በጣም እንዲደሰቱ አደረጋቸው። ሆኖም ግን ሆዷ ትልቅ የሆነችው አንዲት በግ መውለድ ያለባት ወር ላይ ብትደርስም የወሊድ ምልክት አልታየባትም። ሌላ 5 ወራት ካለፉ በኋላ በመጨረሻ በጓ ትወልዳለች። ማሪያናና ኢንግቫር ምንም እንኳ ነገሩ ያልተለመደ ክስተት ቢሆንም የበጓ መውለጃ ቀን በጉጉት ሲጠብቁ የነበረ ነገር ነው። ሆኖም በጉ እንዲወጣ ሲረዱ ማሪያና ባልዋን በድንጋጤ ትመለከተዋለች። ምክንያቱም በጉ ከሌሎቹ ግልገሎች ለየት ያለ አፈጣጠር ነበረው። ማሪያና በጉን አንስታ ሙሉ በሙሉ ስታየው ከቀኝ እጁና ከጭንቅላቱ በስተቀር ሌላው አካላቱ የሰው አካል ያለው በግ ሆኖ ታገኘዋለች። በአካባቢው ብቸኛው ወንድ ባልዋ ብቻ ስለነበር ሴትየዋ በባልዋ ላይ ተጠራጥራለች። ቢሆንም በጉን እስከ አዋቂነት ለማሳደግ ትወስናለች። ማሪያናና ኢንግቫር በጉን የልጃቸው መተኪያ አድርገው ተቀብለውታል። በጉም በቤታቸው ላይ ደስታና መተሳሰብን አምጥቷል። ሆኖም ግን ግልገሏን ያጣች የበጉ እናት በየቀኑ ከመስኮቱ ስር እየጮኸች ልጇን በመጥራት ትጠባበቃለች። ማሪያና ግን በጓን ሁልጊዜ ታባርራታለች። ልጇን እንድታይም አልፈቀደችላትም። ማሪያና በጉ እንደ ልጇ እንክብካቤ ትሰጠዋለች። ጠዋት ተነስታ የምትመለከተው በጉን ነው። ኢንግቫርም የልጁ የነበረው አልጋ ከተቀመጠበት በማውጣት ለበጉ ያዘጋጅለታል። ኢንግቫር የሚስቱን ደስታ በማየቱ ከልቡ ያለቅሳል። ቤቱ ስለተሟሟቀ የበጉን እንስሳነት ግምት ውስጥ ሳያስገባ በፍቅር ያየዋል። ከዕለታት በአንዱ ቀን ታዲያ ተስፋ ያልቆረጠችው የበጉ እናት ማሪያናና ኢንግቫር በሌሉበት አሁንም በድጋሚ ልጇን ለመጥራት ትመጣለች። ማሪያናና ኢንግቫር ሲመለሱ ግን በጉን ካስቀመጡበት ያጡታል። ማሪያና ከተወለደ ጀምሮ የባልዋ ልጅ አድርጋ ስላሰበችው ልክ እንደ ልጇ ነው የምታየው። ሆኖም አዳ የሚል ስም አውጥታለታለች። ማሪያና ከእሷ በላይ የምታስብለት እናት በግ እንዳለች ስታይ ሁሌም ውስጧ በንዴት ይዋጣል። ሆኖም አዳ እያለች በየበረሃው እሱን ማፈላለግ ትቀጥላለች። ከብዙ ፍለጋ በኋላ በተራራው ላይ ከእናቱ ጋር ታየዋለች። ሆኖም የአዳ ትክክለኛ እናት በጓ ብትሆንም ማሪያና ግን ልጇ እንደነጠቀች ያህል በጓ ከኋላ ስትከተላቸው ወደ ኋላ ራቂ ብላ ትጮህባታለች። እናት በግ ምንም እንኳ አመጣ ብትወልድም ልጇን ተከልክላ መናገር በማይችለው አንደበቷ የሚረዳት አጥታ በረሃው ላይ ትቀራለች። በሌላ ደግሞ የኢንግቫር ወንድም የሆነው ፒተር እናያለን። ፒተር ታዋቂ የዘፈን አቀንቃኝ ቢሆንም በዘፈኑ ዓለም ተቀናቃኞቹ ስለሚጠሉት ከበረሃው ላይ ወስደው ይጥሉታል። ሆኖም በቅርብ ወዳለው የወንድሙ ቤት ይገሰግሳል። ገና ከመግባቱ ያየው ነገር ግን አስደንግጦት ነበር። ሚስጥሩም ቀረብ ብሎ ለማወቅ ይሞክራል። ወንድሙ ኢንግቫር ሰው መሳይ እንስሳ እንደሚያሳድግ ሲያቅም በእጅጉ ይናደዳል። ሁላቸውም በተኙበትም ተነስቶ አዳን ወደ በረሃ ወስዶ መሳሪያ ይደቅንበታል። ሆኖም ግን ፒተር ልጁ ላይ ልዩ ነገር ስላስተዋለ መሳሪያውን ከበረሃው ላይ ጥሎ ይመለሳል። ከዛ ቀን በኋላ አዳና ፒተር ለየት ያለ ጥምረት ፈጥረዋል። አዳ ለሙዚቃ ያለው ፍቅር ልዩ ነው። ከፒተር ጋር መቅረቡ ደግሞ እንዲዝናናና ከሰው ጋር ያለው ቀረቤታ እንዲጨምር አድርጎታል። ሆኖም አዳ በአንዱ ቀን ወደ ደጅ ሲወጣ ያየው ፍጥረት ውስጡ ፍርሃት እንዲጨምር አድርጎ
አድርጎታል። በሌላ ደግሞ ፒተር እና ማሪያና ብቻቸውን ኩሽና ውስጥ እያወሩ ነው። ፒተር ማሪያናን ከእርሱ ጋር እንድትተኛ ይጠይቃታል። ማሪያና ግን የወንድሙ ሚስት መሆኗን እንዲያስተውል ትነግረዋለች። ፒተር ግን አንድ ቃል ተናግሮ ያስፈራራታል። ነገሩ እንዲህ ነው። ማሪያናና ኢንግቫር በጉን ከእናቱ ከወሰዱት በኋላ ምሽት ላይ ማሪያና የበጎች ቡድን ሕፃኑን ሲነጥቋት በህልሟ ታይና ትነሳለች። ከእንቅልፏ ስትነቃም የበጉ እናት ጥሪ ትሰማለች። ማሪያና በጉ እንዳይወሰድባት ስለሰጋችም የበጉን እናት ትገላታለች። ገላም ሩቅ መንገድ ወስዳ ትቀብራታለች። ይህ ሁሉ ሲሆን ፒተር ወደ ቤቱ ሲገባ ተመልክቷል። ሆኖም ለአዳ እንደሚነግረው ያስፈራራታል። ማሪያና ግን ሰክረሃል ብላ በር ትዘጋውና በነጋታው መሄድ እንዳለበት ነግራ ጥላው ትወጣለች። ሆኖም ሲነጋ ፒተርን ትሸኘዋለች። ኢንግቫር ቤት ተቀምጦ ከአዳ ጋር የሚያሳልፈው ጊዜ እጅግ ቢመቸውም በአሁኑ ግን ቤት መቀመጡ ስለሰለቸው ከበጉ ጋር አብሮ ለመውጣት ያስባል። ኢንግቫር በጉ ባዮሎጂያዊ አባት ይኖረዋል ብሎ አንድም ቀን አስቦ አያውቅም። ይልቁኑ አዳን የግሉ ለማድረግ እንደ አባት ይቀርበዋል። ኢንግቫርና አዳ ከወጡ በኋላ ማሪያና ወደ ቤት ትመለሳለች። ነገር ግን ባሏና አዳ ልታገኛቸው አልቻለችም። በማፈላለግ ሳለች ግን በመሃል የተኩስ ድምፅ ትሰማለች። የበጉ አባት እያንዳንዷ ክስተት በርቀት ሆኖ ሲመለከት ቆይቷል። ሆኖም የልጁን እናት መገደሏንም አይተዋል። ውሻውን የገደለው አዳንም ደጅ ሲወጣ የተመለከተው ፍጥረት እሱ ነበር። አሁን የበቀል ጊዜ ሆኗል። ኢንግቫርን ገድሎ ልጁን ሊያሳድግ ከገበሬዎቹ ነጥሎ ይወስደዋል። ኢንግቫር በተተኮሰበት መሳሪያ ምክንያት ብዙ ደም እየፈሰሰው ስለነበር አዳን ሊያተርፈው አልቻለም። በጉም ከማያውቀው አባቱ ጋር ከቦታው ይሰወራል። ማሪያናም ስትደርስ ብዙ ደም ፈሶት የሞተን ባሏን ታቅፋ እያለቀሰች ፊልሙ ያበቃል። ደራሲው ሊያስተላልፈው የፈለገው መልእክት ምንድነው ካልን የሰው ልጅ ከተፈጥሮ ሕግ ውጭ የሆነውን ነገር ለማግኘት ሲሞክር የሚያስከትለውን አስከፊ ውጤት ያሳየናል። ቀጣይ በሌላ ፊልም እስከምንገናኝ ቸር ቆዩ።